አመሰግንሃለሁ እኔ አመሰግንሃለሁ ኢየሱስ ጌታ ነው ጌታ ነው መስኪንስ ና አልነሳም የነበር ያው ውስጥ መንፈስ ቅዱስ እየወቀሰኝ ኦፕሬሽን ሳተከራከሩ ከራሴ ጋር እግዚአብሔር ያደረገው ምንም ተስፋ የተቆረጠ ሰው ሬፈራል ያው ምስክር ነው ማለት የሚያለች የፋዘር አባቴ የአክስት ልጅ ነው እና በቀኝ በኩል ደም ረጋ ደም ደግሞ ከረጋ ቆይቷል ጊዜው ስላለፈ ሕክምናውን አረግን ሕክምና ተደርጎ መዳን አልቻለም ተስፋ ቆርጦ ወሰደዋል ይህን መገዛት ተጀመረ በእግዚአብሔር ፊት ወንድሙ ይህን መግዛት ጀምሯል የለቅሶ ነገሮች አዘጋጁ እና ተስፋ ቆርጦኩም ቢኔ ምክንያቱም እዚህ መጥቼ ከተገለገልኩ በኋላ የሚሰራው እግዚአብሔር ልጅ እዚህ ስላየው እግዚአብሔር በሁሉ ቦታ ላይ አለ ግን መዳን ያለበትን እግዚአብሔር እጁን ስላሳየ ኤሌክትሪክ በእንትኖን ኮንትራት ይዤ እኔ ከምሰራበት መስሪያ ቤት አንድ መኪና ያስኩና ሰውየውን ለቼክአፕ ወሰድን ከወሰድን በኋላ እነሱ ቤት ሊወስዱ ነው ግን እዚህ ጋር ዝም ብለን በእምነት ይመኑ እኔ የሆነ ቦታ ወስዳለሁ አብረን እንወስዳለን እግዚአብሔር ይሰራል ብዬ ይዤ መጣሁ ወንድሙም ነበር ባለቤቱ ነበር የወንድሙ ባለቤት ነበረች አላመኑ ይዘን መጣን የዛኔ እንደውም እዚህ ጋር ሸራም አልነበረም እዛ ጋር ጠጠር ነበር ከነ ቀሬዛው በቀሬዛ ነው መጣነው በእግዚአብሔር ፊት ማንጌ ምስክር ነው እሱ ምስክር ነው እዛ ጋር ጣል ነው ጥለን አው መኪና አንተን እዛ ጋር ጣል ነው 8 ሰዓት መጣን ለዋለው ማንጌ መጥቷሉ ሲል ወዳው ታዞ መጣ እግዚአብሔር ዘመኑን ይባርክ መጣ ጸለየለት በቀኝ ሳይድ አንድ ፓርቱ ሙሉ አይሰራም አሁን ለናንተ በዲን የሆነ ነገር ነው ከእምነት በጣም ከማመን ይከብዳል ለማመን ስለሚከብድ እግዚአብሔር ግን ስራውን ይሰራል ይሄ ሰውዬ አይሞትም ማለት ከዛ ጸሎት ተጀመረ ጸለየ እምነት ይኑራችሁ ንስሐ ግቡ ቤተሰብ ሁሉ ንስሐ ግቡ ጸልዩለት አለ ከዛሬ በኋላ የመጀመሪያ የሚሆነው የቁርጭምጭሚት ወይም የደም በሰውነቱ ላይ ያለው የደም ስር መንሰራራት ደም ሙቀት ያገኛል አለ ሙሉ ሰውነቱ ሙቀት ያገኛል ደም ኦልሬዲ ደም ተቋርጧል ዶክተሮች ያሉት እኮ ተስፋ ቆርጦ ወሰዱ ነው ያሉት ደም አሁን ሰውነቱ ላይ ደም ስሩ መስራት ጀምራል ደም ሙቀት ያገኛል አለ ቀጥሎ ቁርጭምጭሚቶቹ ይጸናሉ አለ ከዛ በኋላ ስለሱ አበላል ስለአመጋገቡ አትጨነቁ አለ በራሱ ጊዜ በእግዚአብሔር ሰዓት ይበላል አለ ማንንም አላመነም ይሄን ሲያገለግል ከዛ ተጸለያ ዳቶ ቤት ወንድሙ ጋር ይዘነድን ከዛ የሐኪም ምንድነው ዊልቸር ሁሉ ነገር ተገዝቶ ፊዚዮቴራፒ ዶክተር ነርስ ሁለት ተቀጥሯል ቤት ከዛ በኋላ ሰውዬ አይበላም ከዛ በኋላ 2 ወር አይበላም ምንም አይልም ከዛ ከተጸለያ በኋላ ሰውዬ ቀስ በቀስ ትልቅ ለውጥ እያሳየ መጣ ቼክአፕ የለ ምን የለ ሶስት ቀን ዲኖ ከዳቶ ሻማና ከዲላ የሚባልበት ወደ ቤቱ በሰላም ተሸኘ ሁለተኛ ምስክርነት የእግዚአብሔር ሰው እኔ ባይዘው የቀረብኩ እኛ እዚህ ያለው ሚማናን ሁሉም አማኝ ቸርች አጥቶ አይደለም እግዚአብሔር ፍሬውን በሱ ላይ ስላሳያ ከምንም በላይ ትሁትና ደግ ነው ሰውን ያቀርባል እኔ እንደው የሆነ አንድ ቀን ሸቡና ያለ ብዙ ነገር ሲንጫወት ነበር እኔ ብዙ አገልጋይ ቀርብ ያለው ከሁኔታዎች በኋላ ከተወሰነ ወራት አመታት በኋላ ይለወጣል ግን በጣም ቅን ዝቅ ብሎ ህዝቡን ሊያገለግል ቆማ ብላቴና ነው እግዚአብሔር ዘመኑን ይባርክ ኢየሱስን አሁንም ውረስ በሉት ደጅ በኢየሱስን ውረስ በሉት እና አንድ
ጓደኛዬ መራሩ የሚሰራው ዶሎ ሄዶ አንተ ሐዋሳ ላይ ስላለ ቢያንስ አገልጋይ አታጣም አባቴ እየሞተ ነው ብሎ በካንሰር በጉበት በልብ እና በስኳር ታሞ ከተኛበት አልጋ ላይ መነሳት አይችልም ሰውየው። እዚህ ጋር ምርመራ ጨርሰው አቤም ጀርባ ላይ የሆነ አዲስ ፔንሶን ለተኝተው የእግዚአብሔር ሰው እንደዚህ አይነት ነገር አለ ብዬ መጣሁ። እንደመጣሁ አላሳፈረኝም። የእግዚአብሔርን ድምፅ ስለሰማሁ ሄዳለሁ አለ። እኔም በስጋ አገልግሎት አይደለም ድምፅ ሰምቻለሁ እጄ ጸልያለሁ አለ። ምክንያቱም የእግዚአብሔር ፈውስ ወዳለበት እግዚአብሔር ደግሞ ለውጥ ስላለ እግዚአብሔር ወደ እሱ በመንፈስ ቅዱስ አማካኝነት ላከው። ሄድን ባሉ ሰውዬ የቃለ ሕይወት ሰው ነው። ሕይወቱ አማኝ ነው፣ ግን ደረቅ ነው። አገልጋይ የሚባል ነገር ልጁ ይነግራል። ምንም አገልጋይ ነቢይ የሚባል ነገር አይወድም። እና የዛን ቀን ልጁ በጣም እየተገረመ ነው። በረሃ ነው ያለው። ዝቅ ብሎ ሲጸልይ አሜን እያለ ያለውን ነገር እግዚአብሔር ሁሉን ነገር ዶክተር እዛ ያወራውን እሱ እግዚአብሔር ስገልጥለት አገለገለለት። በምሽት ጸልዮለት መጣን። በማግስቱ ወደ ሽንሽቾ የሚባል በከምባታ ክልል ሄዱ። ከዛ ሲደውልለት ልጄ ተኝቼ አደርኩ፣ በልቼ ማለቃው ምግብ በለው እኔ እስከዛ ምስክርነት ትመለሳለህ ብሎ አገለገለ። ሰውዬ አሁን ባለፈው ደውዬለት ዳና ነኝ በጣም ለምስክርነት እመጣለሁ አለ። ሶስተኛ ምስክርነት የባለቤቴ ወንድም መንገድ እየሄደ ቦሌ በጣም ቆይተናል። አየር መንገዱ በጣም ተዘጋግቷል ብሎ ቆይተናል። ግን ጥለን መጠን እዚህ ጋር ጸለይን። ከሁለት ቀን በኋላ ጉዞ ትጀምራለህ ያለው። ከሁለት ቀን በኋላ ጉዞ ጀመረ። መንገድ ላይ ነው ያለው። እግዚአብሔር ደግሞ ገብቶ በምስጋና እንድንቆም እግዚአብሔር ሰውን ቃል ያወጣል። መንገድ ላይ ክብር ለማን